በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በልዑል አምላክ በሕያው እግዚአብሔር ስም እንደምን አደራችሁ? እንደምንስ ዋላችሁ? አሜን። እስከዚህ ሰዓት ያቆየን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። 13ቱ ሕማማተ መስቀል። ሕማማተ መስቀል እየተባሉ የሚጠሩት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጅ በደልና ኃጢአት የተቀበላቸው ጸዋትወ መከራዎች ናቸው። ይህም ስለተባለ መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጅ የተቀበላቸው ጸዋትወ መከራ በቁጥር የሚወሰኑ ሆነው አይደለም። አንዳንድ ሊቃውንት የጌታችን የኢየሱስ ክርስቶስን ሕማማተ መስቀል በ318 ቁጥር ወስነው ተናግረዋል። ሌሎች ደግሞ 6666 ናቸው ብለው በመወሰን ጽፏል። አንዳንዶች ግን በክርስቶስ ላይ የተፈጸመውን ሕማም በቁጥር ወስኖ መናገር የዝናምን ጠብታ በጽሑፍ አሰፍራለሁ ብሎ ወረቀትና ብዕር ይዞ እንደ መሰለፍ የሚያስቆጥር ሞኝነት ነው። ያም ሆነ ይህ ጌታችን ኢየሱስ ክርስቶስ የተቀበለውን መከራ ለማሳሰብ ያህል እንጂ ሌላ ዓላማ በዚህ ትምህርት ለመጠቆም አልፈለገም። ስለዚህ የክርስቶስን ሕማማተ መስቀል ለማስታወስ እንችል ዘንድ በሊቃውንት ተጠንተው በጽሑፍ ተመዝግበው የምናገኛቸው አበይት 13 ሕማማተ መስቀል ለክርስቲያኖች እነዚህን ሕማማተ መስቀል ማወቅና ዘወትር ማሰብ ተገቢ በመሆኑ እንደሚከተለው አቅርበናቸዋል። አንደኛ፣ ራስን በዘንግ መመታት። ጌታችን መድኃኒታችን ኢየሱስ ክርስቶስ በዘንግ መመታቱንና መቀጥቀጡን የሚገልጽ ነው። አገረ ገዢው ጲላጦስ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ ብሎ እጁን ከታጠበ በኋላ ጌታችን ኢየሱስ ክርስቶስን ገርፎ ለካህናት አለቆችና ለሽማግሌዎች አሳልፎ ሰጥቶት ነበር። በአይሁድ ሕግ የተገረፈ አይሰቀልም፣ የሚሰቀል ደግሞ አይገረፍም። እርሱ ጲላጦስ ግን ከገረፈው በኋላ የበደል በደል እንዲሰቅሉት አሳልፎ ሰጣቸው። ማቴዎስ ምዕራፍ 27 ከቁጥር 24፣ ማርቆስ ምዕራፍ 15 ከቁጥር 15። አይሁድ የእሾህ አክሊል ጎንጉነው በጌታችን ራስ ላይ ደፍተውበታል። ራሱንም በዘንግ መትተውታል። ማርቆስ ምዕራፍ 15 ከቁጥር 19። የሰው ዘር ከአዳም ጀምሮ በጠላቱ በዲያብሎስ በተጎነጎነ የኃጢአት እሾህ ራሱን ተይዞ ነበርና ይህንን ለማስወገድ ከሰማይ የወረደ ሰማያዊ የሆነ ዳግማዊ አዳም ክርስቶስ አክሊለ ሦክ እንደ ዘውድ ደፋ። በሲኦል ወድቆ በዲያብሎስ ተረግጦ ራሱ የሚቀጠቀጠውን የሰውን ልጅ ለማዳን መድኃኔ ዓለም ክርስቶስ ራሱን በመቃ ተቀጠቀጠ። ከራሱ ላይ በሚወርደው ደም ፊቱ ተሸፈነ። ሁለተኛ፣ በጥፊ መመታት። ይኸውም አምላካችን ኢየሱስ ክርስቶስ እጃቸው በደም ጣቶቻቸው በበደል በረከሰ በአይሁድ እጅ በጥፊ መመታቱን የሚገልጽ ነው። ለሊቀ ካህናት ቀያፋ እውነትን መናገር እንደ ስድብ ተቆጥሮበት አይሁድ ጌታችን መላልሰው ፊቱን በጥፊ መትተውታል። ፊቱንም በጨርቅ ሸፍነው ክርስቶስ ሆይ በጥፊ የመታ ማን ነው? ትንቢት ተናገርን እያሉ ዘብተውበት በጠላት ዲያብሎስ እጅ ወድቆ በነፍሱ ይቀለድበትና ይንገላታ የነበረውን የሰው ልጅ ለማዳን ብሎ መድኃኒታችን ክርስቶስ በጠላቶቹ በአይሁድ እጅ ወድቆ ተጎሰመ፣ ተንገላታ፣ በጥፊ ተመታ። ማቴዎስ ምዕራፍ 27 ከቁጥር 27። ጲላጦስ አሳልፎ ከሰጠው በኋላም አክሊለ ሦክ በራሱ ላይ አኑረው ቀይ ልብስ አለብሰው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ እየተሳደቁበት በጥፊ መትተውታል። ዮሐንስ ምዕራፍ 19 ቁጥር 2። አላወቁትም እንጂ እርሱ በመንግስቱ ሽረት በባህሪ ሞት የሌለበት የዘላለም አምላክ ነው። ሶስተኛ፣ ምራቅ መተፋት። አይሁድ በብርሃናዊው በክርስቶስ ፊት ላይ በሚያጸይፍ ሁኔታ ምራቃቸውን እንደተፉበት የሚገልጽ ነው። በትንቢተ ኢሳይያስ ምዕራፍ 50 ከቁጥር 6 ላይ ፊቴንም ከውርደትና ጥፋት አልመለስኩም ተብሎ እንደተነገረ አይሁድ እየዘበቱ በአምላካችን ላይ ምራቃቸውን ተፍተውበታል። ማቴዎስ 27 ከቁጥር 29 እስከ 30፣ ማርቆስ 15 ከቁጥር 19። በኃጢአት የቆሸሸውን የሰውን ሕይወት ለማጥራት የመጣው ንጹሐ ባህሪ አምላክ ምራቅ ተተፋበት። በስራው ከገነት ተተፍቶ ተንቆ ተዋጥቶ የነበረውን የሰው ልጅ ለማዳን ኃጢአትን ይቅር የሚል እርሱ ጌታችን ያለ ኃጢአቱ ተተፋበት፣ ተናቀ፣ ተዋረደ። እንኳን በአምላክ ፊት በሰው ፊት እንኳን መጥፋት እጅግ ያስነውራል። እርሱ ግን የኃጢአታችንን ነውር ከእኛ ሊያጠፋ ነውር የሆነውን ምራቅ በትዕግስት ተቀበለ። አራተኛ፣ ሐሞት መጠጣት።
ይኸውም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ሳለ ተጠምሁ ባለ ጊዜ መራራ ሞት መጠጣቱን የሚገልጥ ነው። ለመብሊያ ሞት ሰጡኝ፣ ለጥማቴም ሆምጣጤ አጠጡኝ ብሎ ነቢዩ ዳዊትን በመዝሙረ ዳዊት መዝሙር 88 ከቁጥር 21 ላይ ትንቢት ያናገረ የነቢያት አምላክ ኢየሱስ ክርስቶስ የመጽሐፍ ቃል ይፈጸም ዘንድ ተጠመሁ ባለ ጊዜ ሆምጣጤ በስፍንግ ሞልተው ወደ አፉ አቀረቡለት። ውሃ ጠጡ ቢላቸው በሐሞት የተደባለቀ የወይን ጠጅ ሊጠጣ አቀረቡለት። ቀምሶም ሊጠጣው አልወደደም። ማቴዎስ ምዕራፍ 27 ከቁጥር 34። ጌታችንም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን በፈቃዱ አሳልፎ ሰጠ። ማቴዎስ ምዕራፍ 27 ከቁጥር 48፣ ማርቆስ ምዕራፍ 15 ከቁጥር 36፣ ሉቃስ ምዕራፍ 23 ከቁጥር 36፣ ዮሐንስ ምዕራፍ 19 ከቁጥር 29። ቢጠጡት ለዘላለም የማያስጠማ ውሃ የሚሰጥ አምላክ፣ የተጠማችውን ነፍስ የሚያረካ ጌታ፣ ለዘላለም የሚፈልቅ የሕይወት ውሃን የሚያድል ፈጣሪ በተጠማ ጊዜ የፈጠረውን ውሃ እንኳን የሚያጠጣው የሚያቀምሰውም አላገኘም። ኢሳይያስ ምዕራፍ 53 ከቁጥር 1። 40 ዓመት ሙሉ በቃዴስ በረሃ ሲጓዙ ለነበሩ አባቶቻቸው ከሰማይ መና ወርዶ የመገባቸው ከዓለት ላይ ውሃ አምንጭቶ ያጠጣቸው ክርስቶስ በተጠማ ጊዜ አይሁድ ቀዝቃዛ ውሃ ነፈጉ። ዘዳግም ምዕራፍ 16 ከቁጥር 1 እስከ 20፣ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 3። የዝናማት የባህርና የውቅያኖስ ጌታ በውሃ ጥም ተቃጠለ። መድኃኒታችን ኢየሱስ ክርስቶስ በሲኦል በረሃ ወድቀው በሕይወት ውሃ ጥም የተቃጠሉትን ነፍሳት ለማርካት እሱ ተጠማ። በኃጢአት ወድቀው በበደል ረክተው በነፍሳቸው ተጎሳቅለው መራራ መከራን የሚቀበሉትንና መራራ ገሃነምን አፉን ከፍቶ ሆዱን አስፍቶ የሚጠብቃቸውን ሁሉ ለማዳን መራራ ሞትን ቀመሰ። ሆምጣጣውንም ጠጣ። የመረረውን የሰውን ልጅ ሕይወት ለማጣፈጥ የመረረውን መጠጥ ተቀበለ። አምስተኛ ጀርባውን መገረፍ። መድኃኒታችን ኢየሱስ ክርስቶስ ጀርባው እስኪላጥ ድረስ ያለ ርኅራኄ የመገረፉን ነገር የሚገልጥ ነው። ከላይ እንደተጠቀሰው በዘመኑ የቅጣት ሕግ መሰረት የተገረፈ አይሰቀልም፣ የሚሰቀል ደግሞ አይገረፍም። ቅጣቱን ለማቅለል አስቦ ጲላጦስ ኢየሱስ ክርስቶስን ቢያስገርፈውም አይሁድ ግን በግፍ ሰቅለውታል። ጲላጦስ ከደሙ ንጹሕ ነኝ ብሎ እጁን ከታጠበ በኋላ ጌታችንን ለአይሁድ አሳልፎ በመስጠት ታጥቦ ጭቃ እንዲሉ የታጠበ እጁን መልሶ አቆሸሸ። ማቴዎስ ምዕራፍ 27 ከቁጥር 28፣ ማርቆስ ምዕራፍ 13 ከቁጥር 13፣ ዮሐንስ ምዕራፍ 19 ከቁጥር 1። በነቢዩ ኢሳይያስ ጀርባዬን ለገራፊዎች ጉንጨንም ለጠጉር ነጪዎች ሰጥ ተብሎ እንደተነገረ ጀርባውን ለገራፊዎች አሳልፎ ሰጥ፣ ሕሙንም ተነጨ። በመንጸፈ ደይን ወድቆ በግራ ጋንን ተጠቅጥቆ በእሳት አለንጋ የሚገረፈውን የሰው ልጅ ለማዳን ሲል ጌታችን ጀርባውን ለግርፋት ሰጠ። ሥጋው አልቆ አጥንቱ እስኪቆጠር ድረስም ተገረፈ። አይሁድ አገረ ገዣቸው ጲላጦስ ያቀረበላቸው ምርጫ ይፈታላቸው ዘንድ ነፍሳትን ከሲኦል የሚያወጣውን ክርስቶስን ሳይሆን ራሱን እንኳ ከምድራዊ ወህኒ ማውጣት ያልቻለውን ወንበዴውን በርባንን መረጡ። መገረፍ ይገባው የነበረ በርባን ተለቀቀ። ይህ ሁሉ የሆነውም የሰው ልጅ ከሚያድነው አምላክ ይልቅ የሚገርፈውና የሚዘርፈውን ወንበዴ መርጦ ስለተገኘ ነው። በእርግጥ ክርስቶስ ካልሞተ ዓለም አይድንምና ሳያውቁም ቢሆን መድኃኒታቸውን መርጠዋል። ስድስተኛ ከልብስ መራቆት። ይኸውም አምላካችን ኢየሱስ ክርስቶስን መራቆቱን የሚገልጽ ነው። ፀሐይና ከዋክብትን ብርሃንን አልብሶ የፈጠረ አምላክ ለእኛ ሲል ተራቆተ። ጸጋውን ለሩቃን የሚያለብስ አምላክ ለዓለም ድነት ሲል ራቆቱ ለፍርድ ቆመ። ጨለማን ለብሶ ጨለማን ተንተርሶ ይኖር የነበረውን ሰው መልሶ ብርሃን ያለብሰው ዘንድ የብርሃናት ጌታ የዓለሙ ሁሉ አምላክ ኢየሱስ ክርስቶስ ተገፈፈ፣ ተራቆተ። የሲኦል ወታደሮች አጋንንት የሰውን ልጅ ጸጋ ገፈውት ነበርና ይህን ጸጋ ለማስመለስ ሲል ጌታችን በአይሁድ ወታደሮች ልብሱን ተገፈፈ። ሰባተኛ ጎኑን በጦር መወጋት። መድኃኒታችን ኢየሱስ ክርስቶስ ነፍሱን ለሞት አሳልፎ ከሰጠ በኋላ ጎኑን በስለታም ጦር ተወግቷል። ጌታችን በመስቀል ላይ ሳለ ከጭፍሮቹ አንዱ ጎኑን በጦር ወጋ። በዚህ ጊዜ ድነተ ሥጋ ድነተ ነፍስ የሚሰጥ ደምና ውሃ ከጎኑ ፈሰሰ። ዮሐንስ ምዕራፍ 19 ከቁጥር 33። መላእክትም ደሙን ተቀብለው በዓለም ረጭተውታል። አምላካችን ኢየሱስ ክርስቶስ ሞትን ድል ያደርገው ዘንድ ሞተ። የሰው ልጅ በዘላለማዊ ሞት ተይዞ ነበርና ትልቁ ሞት በኃጢአት ምክንያት ከእግዚአብሔር መለየት ነው። የጌታችን ሞት ግን ሞት ራሱ ድል ተነሳ። የሞት መውጊያ በሆነ ኃጢአት የሞተውን ሰው ለማዳን ሲል አምላካችን ጎኑን በጦር ተወጋ።
በሰው ልቦና ተተክሎ የነበረውን ኃጢአት ከነስሩ ነቅሎ ስለጣለው ሞት ሆይ መውጊያህ የት አለ ተብሎ ተዘመረ። የሞት መውጊያው ኃጢአት በእርሱ በክርስቶስ ሞት ተደርጓልና። ኢሳይያስ ምዕራፍ 23 ከቁጥር 8፣ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 54 እስከ 55። ከተወጋው ከጌታችን ጎን የፈሰሰው ደምና ውሃም የእግዚአብሔርን ልጅነትና የዘላለምን ሕይወት አጥፎ የነበረውን ሰው ልጅነቱንና ሕይወቱን እንደተመለሰለት የሚያረጋግጥ ነው። ምክንያቱም ከጎኑ በፈሰሰው ውሃ ተጠምቆ ልጅነትን፣ ደሙን ጠጥቶ የዘላለም ሕይወትን ማግኘት ይቻላልና። ዮሐንስ ምዕራፍ 3 ከቁጥር 5። ስምንተኛ ወደ ኋላ መታሰብ። መድኃኒታችን ኢየሱስ ክርስቶስ ራሱን ለአይሁድ አሳልፎ በሰጠባት በዚያች ዕለት ሻለቃውና ጭፍሮቹ የአይሁድ ሎሌዎቹ እጁን የኋሊት አስረው መሬት ለመሬት ጎትተውታል። ዮሐንስ ምዕራፍ 18 ከቁጥር 12። በኃጢአት ሰንሰለት የኋሊት ታስሮ በጠላት ዲያብሎስ የሚፍገመግመውን የሰው ልጅ ለማዳን ሰውንም ከኃጢአት እስራት ለመፍታት ሲል መድኃኔ ዓለም ክርስቶስ በጠላቶቹ በአይሁድ እጅ የኋሊት ታሰረ። ከ9 እስከ 13 ያሉት የሕማማተ መስቀል ክፍሎች ደግሞ አምስቱ ቅንዋተ መስቀል ናቸው። በአምስቱ ሕማማት ላይ ሲደመሩ 13 ይሆናሉ። ቅንዋት የሚለው ቃል ቀኖ ቸነከረ ከሚለው ግስ የተገኘ ነው። መስቀል ማለት ደግሞ የተመሳቀለ እንጨት ማለት። ቅንዋተ መስቀል መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የተቸነከረባቸውን አምስቱን ጠንካራ የብረት ምስማሮች የሚገልጽ ነው። አምስቱ ቅንዋተ መስቀል ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በመባል ይታወቃሉ። እነዚህም የአምስቱ አዕማደ ምስጢራት ምሳሌዎች መሆናቸውን አበው ያስተምራሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ 13ቱን ሕማማተ መስቀል ከተቀበለ በኋላ በ9 ሰዓት ተጠማሁ አለ። አይሁድም እነሆ ተጠማሁ አለ፣ ምን እንስጠው? የኖረ መጻጻ አምጥተን እንስጠው ተባባሉና አይሁድ ሊሞቱ ሲሉ ጣረ ሞት እንዳይበዛባቸው የሚጠጡትን ሆምጣጤ አምጥተው ለጌታችን ኢየሱስ ክርስቶስ በመስቀል ላይ እንዳለ አቀመሱ። እርሱም ሆምጣጣውን ከተቀበለ በኋላ ሁሉ ተፈጸመ በማለት ቅድስት ነፍሱን ከቅድስት ሥጋው በገዛ ስልጣኑ ለይቷል። የጌታችን የኢየሱስ ክርስቶስ ሕማማተ መስቀል በጠቅላላው ሁሉ ተፈጸመ ባለው ጊዜ አብቅቷል። ክርስቶስ የተቀበላቸው ተዋሥኦ መከራ ለእኛ ደህንነት የተፈጸሙ ናቸው። እነዚህን ሁሉ መከራዎች በደለኞች እኛ ልንቀበላቸው በተገባን ነበር። ግን ክርስቶስ በእኛ ፋንታ ይህን መከራ ተቀበለ። በእርሱ መከራ የእኛ የዘላለም ሕይወት ታደሰ። ወስብሐት ለእግዚአብሔር። ይቅር ባይ ግልጽ በደላችን ሁሉን ሳታይ አንተው ይቅር በለን በእኛ ሳትከፋ እንዳንጠፋ አንተው ይቅር በለን በእኛ ሳትከፋ